ክብር ለጌታ ይሁን። እንግዲህ ዛሬ የምናገረው ከእንቅልፍ ከነቃም በኋላ የምንነቃበት ታይም ይወስነዋል ማለት ነው። እና ከእንቅልፍ ከነቃን የግድ መጨረስ የሚገባ ነገሮች አሉ። መንቃት የማይገባን ሰዓት ላይ ከነቃን ማለት ነው። ምክንያቱም መተኛት የሚገባን ሰዓት አለ፣ መንቃት የሌለብን ታይም አለ። ግን በተለያየ መንገድ ልንነቃ እንችላለን። ለምሳሌ ከሌሊቱ 9:40 ጀምሮ እስከ ቀን ከነቃን እስከሚነጋ ድረስ ማለት ነው። ነግቶም 1 ሰዓት 2 ሰዓት 3 ሰዓት ነቅተን ከእንደገና መተኛት የለብንም። መስራት ያለብን ነገሮች አሉ። እነሱን ካልሰራን እንጎዳለን ማለት ነው። እና ይህ እንዳይሆንብን ከዛ በፊት በቻልነው አቅም ለመተኛት መሞከር፣ ካልሆነ አዳር ጸሎት በዛው ማድረግ እና የቀን ተግባራችንን በዛው ማድረግ አለብን። ይሄ በጣም ወሳኝ የሆነ ነገር ነው የነገርኳችሁ። ከሌሊቱ 9:40 ፒኤም ከምሽቱ ማለት ነው በኋላ እስከሚነጋ ድረስ ባለው ከነቃን በቃ ደግመን ተመልሰን መተኛት የለብንም። መስራት የሚገባን ጉዳዮች አሉ። እነሱን ከሰራን ችግር የለውም። ማድረግ የሚገባን ነገሮች መስራት አለብን። ይህን ለማስተላለፍ ነው። መልካም ጊዜ እንዲሆንላችሁ እመኛለሁ። ተባረኩ። ቢ ብለስ